ሰላም ሰላም ተማሪዎች እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። እንግዲህ ቻፕተር 6 ጀምረን ነበረ ፍሬሽማን ሪቫይዝ ሞጁል ማለት ነው። ይሄ በኦልዱ ካሪክለም አይደለም፣ በአዲሱ ካሪክለም ለእናንተ ለፈተና እንደሚያዘጋጅ አድርገን አቅርበን ዛሬ ደግሞ በአዲስ መልክ ኖት አዘጋጅተን 6.5.2 ላይ ያሉትን ነገሮች እነዚህ ሜጀር ፎል አጌንስት ፎሬን አግሬሰርስ ፔትሪዮቲዝም ማለት አሁን ለምሳሌ ከውጭ ሀገራት ጋር የነበረን ጦርነት ከአድዋ አክቹሊ ከአድዋ በኋላ እና ከአድዋ በፊት ጦርነት ነበሩ፣ እነሱን ያካታል እና ደግሞ ፔትሪዮቲዝም ምን ተከሰተ፣ እንዴት ነበረ ያንን የውጭ ወራሪ አካላት ከኢትዮጵያ ለማስወጣት የተሞከረበት ወይ ምን ይመስል ነበረ ይላል። ይሄ ባጭሩ እንትሩና በጣም ብዙ ባትሎች ነበሩ። መጽሐፍ ውስጥ በጣም ጥቅጥቅ ተብሎ ነው የተደረገው እና እነሱን ደግሞ በደንብ እንዲገባችሁና ለመሸምደድ እንዲመቻችሁ ስል ኖት አዘጋጅቼላችኋለሁ። ምናልባት ይህንን ኖት የምትፈልጉ ከሆነ ላይክ ዲስክሪፕሽን ውስጥ በማስቀምጠው የቴሌግራም ቻናል ላይ የገባችሁ መውሰድ ትችላላችሁ። እና እንቀጥል ብቻ። ስለዚህ አሁን የምናየው መጀመሪያ የምናየው ለግብጽ የግብጽ ጦርነት። ግብጽ በጣም አግሬሲቭ ነበሩ በዛን ሰዓት በ19ኛው ሴንቸሪ አካባቢ ግብጽ ሆርን ኦፍ አፍሪካን ለመውረር በጣም ሀሳብ ነበራት። እንግዲህ እንደምታውቁት ሱዳንንም ይዛ ነበረ፣ በዛን ሰዓት ነበረ ሱዳንን ይዛ ባለፈው እንዳየነው ግብጽ ላይ ሱዳን ላይ የግብጽ ትሩፖች ነበሩ እና እዛ ሱዳኖች የሱዳን ወታደሮች የግብጽን ትሩፖች ወይም ወታደሮች ይዛ አለቅም ስትል እንግዲህ ግብጽ ከዮሐንስ ጋር የሆነ ድርድር እንደፈጸሙ እናያለን። ምንድነው ካላችሁ እሱ ደግሞ ቦጎስ ወይንም ይሄ ኤርትራ ውስጥ ያለች ሀገር እሷን አስመልሰን ወደ ኢትዮጵያ እንሰጣለን፣ እንደገና ደግሞ የምጽዋን ወደብ እንሰጣቸዋለን፣ ግን ለጊዜው እዛ ያሉትን የግብፅን ትሩፖች አስለቅቆልን ምናምን ብላ ነበር እና ያ ምንድን ነው የሚያሳየው ሱዳንን ግብጽ ይዛ እንደነበረ ያሳያል ማለት ነው። ስለዚህ ግብጽ በጣም ወራሪ ነበረች ማለት ነው። በዛን ሰዓት ሆርን ኦፍ አፍሪካን ለመያዝ ቆርጣ ተነስታ ነበረች። አልሰማም ብላ ነበር። ያው አሁን እዛው እንጂ እና ካሳን ክንፉ ኃይሉ ዲፊትድ ኢጂፕሽንስ ኢስተርን ሱዳን። ይሄ ካሳና ክንፉ ኃይሉ ለመጀመሪያ ጊዜ እንግዲህ በወድ ካልታቦ በሚባል በ1837 ላይ ግብጽ ለመጀመሪያ ጊዜ ከኛ ጋር ጦርነት ፈጸመች። እዛው ግን አሸነፍናት በካሳና በክንፉ ኃይሉ ጦር መሰረት ማለት ነው። እና ደግሞ ጉንደት አለ። ሌላ ጉንደት የሚባለው ከዴቪድ ኢስማኤል ፓሻ ሳይንቲስት ትሩፕስ ቱ ኢንቬድ ኢትዮጵያን ፍሪ ዳይሬክሽን። አሁን በጣም በሶስት በኩል ነበር የመጣባት ወደ ኢትዮጵያ። ኮሎኔል አንድረፕ ኤንድ አረኬል ባይ 2000 ዌል አርምድ ትሩፖችን ይዛ በመጸዋ በኩል መጡ። በመጸዋ በኩል በኤርትራ በኩል ማለት ነው። ኤምፐረር ዮሐንስን እና ራስ አሉላ እንግዳ 20,000 ትሩፖችን ይዘው በመሄድ ሲቪሊ በጣም አጠቋቸው። ዲፊት ኢጂፕሽን ትሩፕስ አት ጉንደት በሚባለው በተለይ ጉንደት ላይ አለቀ ደቀቀ ማለት ነው። እዚህ በሶስት በኩል መጡ። እነዛ ግን ኤምፐረር ዮሐንስ ራስ አሉላ ቦምቢ ላይ 20,000 ትሩፖችን በመውሰድ ጉንደት ላይ ገደሏቸው፣ ዲፊት አሸነፏቸው ማለት ነው። ወደ ኦዱማ ስንመጣ ወርነር ሜዚንገር ሌድ አባውት 500 የኢትዮጵያን ትሩፖች ማለት የግብጽ ትሩፕ ይዞ በታጁራ በኩል አድርጎ ወደ በአፋር ለመግባት ነበር ያሰበው። ግን የአፋር ሰዎች ግብጾችን አሸነፉ። ያው 500ም ስለነበሩ 500 ብቻ ስለነበሩ በዛን ሰዓት ተሸነፉ ማለት ነው። እንግዲህ በዚህ ሰዓትም ያው ተስፋ አልቆረጡም ነበረ እናያለን። ሐረር 1875 እና 1885 አሁንም ተስፋ አልቆረጡም። መሐመድ ራውፍ ፓሻ ሌላ ፍሮንት ሪዛልቲንግ ኢን ኦኩፔሽን ኦፍ ሐረር። እንግዲህ አሁን በሶስት በኩል ስለሆነ ይሄ ደግሞ ቅድም አይተናል። በሐረር በኩል በአፋር በኩል መጥተዋል። አሁን ደግሞ በሐረር በኩል ነው የመጡት። መሐመድ ራውፍ ፓሻ ሌላ ፍሮንት በዜላ በኩል አድርገው ሪዛልቲንግ ኦኩፔሽን ኦፍ ሐረር በዛን ሰዓት ሐረር ወሰዷት ማለት ነው። በማን በመሐመድ ራውፍ ፓሻ እና ይሄንን የሐረር ላይ የተደረገ ጦርነት ነው። ጉራ ላይ የተደረገ ጦርነት ደግሞ ኢጂፕሽንስ ኦርጋናይዝድ ዴር ፎርስ። እንግዲህ አሁንም እንደገና ተስፋ አልቆረጡም። መሐመድ ራሺድ ፓሻ ጭራሽ ኃይሉን ጨምሮ መጣ ማለት ነው። ሀሰን ኢስማኤል
የአሜሪካ ኮንፊዴሬቶች ነበሩ ጀነራሎች፣ ጀነራል ዊሊያም ሎሪንግ፣ ጀነራል ቻርልስ ስቶን፣ ኮሎኔል ዊሊያም ዳይ እነዚህ የመሳሰሉትን ይዞ ወደ ኢትዮጵያ መጣ። ግን ኢትዮጵያ አሁንም ጠንካራ ነበረች። የዛን ሰዓት ሀረር ላይ ስለተሸነፉ በጣም ስትሮንግ ሆነው ይጠብቁ ነበረ። የኢትዮጵያን ፎርስ አጌን ዲፊትድ ደማት ጉራ እንግዲህ ጉራ ላይ አሁንም አሸነፏቸው ማለት ነው። ሶ ሌላኛው ነገር አሮጌ ባትል ኦፍ አሮጌ እዚህ ጋር የኖት ችግር አለ። እዛ ስትሪስ ገብተን እናያለን። እሺ እዛ ጋር ሊያደርል የፈለገው የመቅደላ ነበረ። የመቅደላ ውስጥ የነበሩ ሁለት ጦርነቶች ነበሩ። በመቅደላ በ1868 ገራሚ ታሪክ In 1862, Theodosius II sent a letter to Queen Victoria through Consul Cameron requesting assistance. የሆነ አሲስታንስ ፈልጎ ነበረ፣ ድጋፍ ፈልጎ ነበረ። ማን? ቴዎድሮስ II ማለት በቃ ተዋጊው ማለት ነው፣ ምንም የማይሰማው። sent a letter to Queen Victoria ወደ Queen Victoria through Consul Cameron በሚባል ሰው ወደ ኩዊን ቪክቶሪያ ወደ አውሮፓ ልኮ ነበረ። ምን ወታደር ፈልጎ ማለት ነው። የት Captain Cameron came back to Ethiopia via Egypt without bringing any response. ምንም ምላሽ ሳይሰጥ ካፒቴን ካሜሮን ወደ ኢትዮጵያ ተመለሰ ማለት ነው፣ በኢጂፕት በኩል አድርገው። ከዛ ምን አደረገ? ሰስፔክቲንግ ሚ ኦፍ ፕሎቲንግ ዊዝ ከኢጂፕት ጋር የሆነ ነገር አስቧል አለ። ያ ቴዎድሮስ የሆነ ነገር አቅደው ነው እንጂ በነፃ መምጣት አይችልም ነበረ ብሎ አሰበ ቴዎድሮስ። ከዛ ምን አደረገ? ቴዎድሮስ ኢምፕሪዝንድ ሂም አሎንግ ዊዝ አዘር ዩሮፒያንስ ከሌሎች አውሮፓውያን ጋር አሰረው። ለመጣ ዝም ብለህ እኔ የጠየቁ አሲስታንት ነበር፣ አንተ ግን ከግብፅ ጋር ሌላ ነገር አቀደ መታሃልና ብሎ ግቢ አላት። ከዛ ወደ አሰረው ማለት ነው። ከዛ ኮንሲኩዌንትሊ ምን ሆነ? ኩዊን ቪክቶሪያ ሴንት ሌተር ትሩ ሃርሙዝ ራስን በኩል አድርገው ኩዊን ቪክቶሪያ ላከች። ከዛ ዊች ዲድ ናት ሳቲስፋይ ቴዎድሮስማ እኔማ አልሰማም እንዲህ አሲስታንስ እንፈልጋለሁ አሁንም አልሰማም ማለት። ከዛ አፍተር አንሰክሰስፉል ኔጎሽዬሽንስ አንዳንድ የሆነ ያልተሳኩ ኔጎሽዬሽን ነበር፣ ወይንም እነዚህ ምክክር ምናምን ስምምነታቸው ሰክሰስፉል አልነበረም። ለብሪቲሽ ፓርላሜንት ዲሳይድድ ቱ ቴክ ሚሊተሪ አክሽን። ከዛ በቃ ብሪቲሽ እንደ ይሄ ሰውዬ አይሰማም በቃ አሁንማ ዋጋውን መስጠው ብሎ በብሪቲሽ ፓርላሜንት ወሰኑና ወታደር ሚሊተሪ አክሽን ለመውሰድ ተገደዱ። ሰብስኩዌንትሊ እንግዲህ ምን ተፈጠረ? 32,000 ትሩፖች ሌድ ባይ ሰር ሮበርት ናፒር 32,000 ወታደሮችን ይዞ በሴንትሩ በመጸወ በኩል አድርጎ ወደ መቅደላ ደረሱ ማለት ነው። ከዛ up to 8,000 of Theodosius' soldiers led by his general Gabriel were defeated by the British at the Battle of Arogi on April 10, 1868. በአፕሪል 10 1868 ላይ የቴዎድሮስ ሶልጀርስ ወደ 8,000 የሚጠጉ የቴዎድሮስ ወታደሮች በገብርዬ ነበር እየተመሩ ነበር በዛን ሰዓት እና ተገደሉ፣ ዲፊት ተደረጉ ማለት ነው። አሮጌ ይባላል ይሄ በስል እና ቴዎድሮስ ኮሚቴድ ሱሳይድ እንግዲህ ቴዎድሮስ ከዛ በኋላ የሆነ ነገር መቋቋም ስላቃተው እና በብሪቲሽ እጅ አልገደልም ብሎ ራሱን ገደለ ማለት ነው። እንደምታውቁት ሽጉጥ ጠጥቶ ሞቷል ይባላል። ከዛ ኤፕሪል 13 1868 ላይ ነበረ ብሪቲሽ ትሩፕስ ፎሎውድ ኢት አፕ ባይ በርኒንግ ሂዝ ፎርትሬስ እንግዲህ የእሱን ምሽግ እንዳለ የብሪቲሽ ወታደሮች ማቃጠል ጀመሩ። ከዛ ደግሞ ሎቲንግ hundreds of እነዚህ የጻፏቸውን ነገሮች ሁሉ እየወሰዱ ሪሊጂየስ ሴኩላር አርቲፋክት በዘበዟቸው ማለት ነው። በቃ ሁሉንም ነገር ክራውኑ ሳይቀር ራሱ ማለት ነው መክሊቱ ራሱ ሳይቀር በዘበዙባቸው። እንግዲህ መቅደላ ይሄን ይመስላል ታሪኩ። አሪፍ ነበረ። ቴዲ አልሰማም ብላ ነበረ እና ይሄንን ለማውራት ያህል ነው። ከዛ እንቀጥላለን በፒፒቲያችን። እሺ መተናል አሁንም እንደገና ማለት ነው። እንግዲህ አሮጌ ቅድም እንዳልኳችሁ የቴዎድሮስ ወታደሮች በብሪቲሽ ወታደሮች የተገደሉበት ፊት የተደረጉበት ቦታ ነው እና ወደ መቅደላ ስንመጣ ደግሞ መቅደላ ላይ ያልፈው እንግዲህ ፊት አሮጌ እንግዲህ ወታደሩ በገብሪ የተመራው ሲወድቅ ቴዎድሮስ በቃ
ራሱን አጠፋ ማለት ነው። British troops burned his fortress, looted heads of manuscripts, religious, secure artifacts, እንግሊዝ አኩራም በቃ በዘበዟቸው ምናምን። ሌላኛው የወራሪ አካላቶች ጣሊያን ነበሩ በዛን ሰዓት በዶጋሊ እንግዲህ ሙሉን ላንብብላችሁ መሰለኝ እዚህ ትንሽ አጠር ብሏል። Following the Italian occupation of Said Island where ራስ አሉላ decisively defeated them at ዶጋሊ እንግዲህ በቃ አጠር አድርጎ ትንሽ ለመያዝ ያህል ዶጋሊ ምን ተፈጠረ ከተባለ ቀጥታ ዳይሬክትሊ የምትሉት ራስ አሉላ ጣሊያንን በዶጋሊ ያሸነፈበት ቦታ ማለት ያሸነፈበት ዶጋሊ ይባላል ማለት ነው ባጭሩ። መሐዲስ ፎርስ ሱዳን ከሱዳን ጋር የምናደርገው እንግዲህ ሱዳን አጎራባች ሀገር ስለሆነች በጣም ብዙ ጊዜ ጦርነት ይፈጸም ነበርና ኩፊት የሚባል ጦርነት ነበር ሴፕቴምበር 1885 ላይ the first clash occurred at Kufit between ራስ አሉላ and ኦቶማን ዲኛ። ይሄ የመሐዲስ ፎርስ የሱዳን ሊደር እና ፈርስት ክላሽ የመጀመሪያው ጦርነት ማለት ነው ከራስ አሉላ እና በኦቶማን ዲኛ መካከል የተደረገ ጦርነት ነው። የት ኩፊት በሚሉ ያዙት። ኩፊት የመጀመሪያው የሱዳን እና የኢትዮጵያ ጦርነት ነበረ። ማን ነበረ መሪው? ራስ አሉላ ከነሱ ኦቶማን ዲኛ። ከዛ የሳር ውሃ የሚባለው የጃንዋሪ 1888 በትል መሐዲስ ሌድ ባይ አቡ አኛ ዲፊትድ ንጉስ ተክለ ሃይማኖት ትሩፕስ ሳር ውሃ ኢንደምቢያ። ይሄን ነገር ያዙት። አቡ አኛ ንጉስ ተክለ ሃይማኖትን ስለ ተክለ ሃይማኖት አይገስ ቻፕተር 5 ላይ አለ። ስለ ተክለ ሃይማኖት ከዛ እሱን እና ንጉስ ተክለ ሃይማኖትና አቡ አኛ ጦርነት ፈጸሙና ሳር ውሃ ላይ አሸነፏቸው። ንጉስ ተክለ ሃይማኖት ተሸነፈ ማለት ነው በሳር ውሃ ደምቢያ ውስጥ። ሌላኛው ደግሞ ጉቴዲሊ ይባላል። መሐዲስ ዲፊትድ አት ጉቴዲሊ። እንግዲህ አሁን ደግሞ ለመጀመሪያ ጊዜ እዚህ ጋር ተሸነፉ ማለት ነው። ናጆ ወለጋ ባይ ሚኒሊክስ ኮማንደር ራስ ጎበና። ማን ነበረ? የሰዎቹን ስም ለመያዝ ሞክሩ። ራስ ጎበና በራስ ጎበና በኩል ወታደሮች ምክንያት መሐዲሶች ተሸነፉ። እኛ አሸነፍን በጉቴ ድለኛ በሉ እዚህ ጋር እና በዛ ማየት ትችላላችሁ ማለት ነው። አሸንፈናል በዛን ሰዓት። እና መተማ ላይ ኢምፐረር ዮሐንስ ፎርስ ማርችድ ቱ መተማ where he died fighting the መሐዲስት። ከዛ ኢምፐረር ዮሐንስ እንግዲህ ታሪኩን እንደምታውቁት ያው ጣሊያን ኢምፐረር ዮሐንስን አትፈልገውም ነበር። እሱ በጣም ሀገር ወዳድ ነበርና ደግሞ በጣም ኔጎሺዬሽን ይፈልግ ነበር። ስለዚህ በቃ ከሚኒሊክ ጋር አድርገው እሱን ከስልጣን ለመውረድ ነበር ያሰቡት እና ጣሊያን ከሚኒሊክ ጋር አወሩና ኢምፐረር ዮሐንስን ከስልጣን ለማስወጣት ነበረ። በዛ በኩል አድርገው ደግሞ ጣሊያን ወደ ኢትዮጵያ መግባት ትችል ነበር እና ሚኒሊክ እንደምታውቁት መጀመሪያ ከጣሊያን ጋር ሪሌሽንሺፕ ነበረው። ብዙ ሳይኖችን ተፈራርሞ ነበረ፣ ብዙ ትሪቲዎችን ተፈራርሞ ነበረ። ስለዚህ በጣም እንትን ስለሚፈልግ ነው፣ ሚሊተሪ በጣም ይፈልግ ነበረ። በቃ እንግዲህ ጀግና ነው እንደምታውቁት ሚኒሊክ እና ወታደር በጣም ይፈልግ ነበር። ሚኒሊክ ዮሐንስ ደግሞ ኔጎሺዬሽን ነበር የሚፈልገው። ስለዚህ በቃ እሱን አስወጥቶ እሱ ንጉስ ለመሆን ስለሚፈልግ ያው የሸዋ ኪንግደም ንጉስ ነበረ እሱ የዛን ሰዓት። ሚኒሊክ ግን የኢትዮጵያ አይደለም፣ የኢትዮጵያው ኢምፐረር ዮሐንስ ፎር ስለነበረ እሱን አስወርዶ ሚኒሊክ ሊቀመጥ ስለሚፈልግ እሱን ውስጥ ያሉት ኢትዮጵያ ውስጥ ያሉ ሰዎች ተባብረው ቢዚ ያደረጉት በጦርነት በታች በኩል ጦርነት ነበረ ምናምን በቃ ቢዚ ያደረጉትና ወደ መተማ ላኩት። ወደ መሐዲስት ወደ ሱዳን እስካሁን እያየን የነበረው ስለ ሱዳን እንዳትረሱ። እዛ መሐዲስቶቹ መጡና ያው መሀል ላይ በውጊያ መሀል ላይ ሞተ ይባላል። ግን እስቲ እናንተ እሱን ነገር በቁት ብቻ መሐዲስ መተማ ላይ ማን ነው የሞተው? ኢምፐረር ዮሐንስ ፎርስ። እቺን ነገር ያዟት፣ ሌላ ምንም አያስፈልግም። ኦኬ I guess we are done for today. So የምትፈልጉት ነገር ካለ ጠይቁኝ፣ ኮሜንት ሴክሽን ላይ ጠይቁኝ። ጥያቄ ካላችሁ እንግዲህ ዶክመንቱን ከፈለጋችሁ ቴሌግራም ግሩፕ ላይ ገብታችሁ ማግኘት ትችላላችሁ፣ ቻናል ላይ አይሚን እና አመሰግናለሁ። ለዛሬ ይሄንን ይመስላል። በቀጣይ ደግሞ በጣም የምንኮራበትን የአድዋን ታሪክ አብረን ያለን ማለት ነው። ግን ለዛሬ ይሄ ይበቃናል። አሁን ባጭሩ ጨርስን ማለት ነው። ከዚህ ውጪ ፋይናል አይመጣም። ዶክመንቱን በደንብ ካነበባችሁ this very simple you get it እና አመሰግናለሁ። ፕሊዝ ላይክ እና
ሼር ማድረግ እንዳትረሱ እንድቀጥል ከፈለጋችሁ ኒውሲንስ ቴንክ ዩ አመሰግናለሁ። ቴንክ ዩ ፎር ዋች